አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታዮች በሙሉ በያላችሁበት የአላህ ሱብሓነሁ ወተዓላ ጥበቃ ይለያችሁ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ዳገሬ ልጆች ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ተከታተሉ እስከመጨረሻው። ዛሬ ይዤላችሁ የመጣሁት ዲና እና ሚፍታህ ነው። ስለሳቸው ሶሻል ሚዲያ ላይ ብዙ ነገር እየተባለ ብዙ ነገር እየታየ ስለሆነ ስለዛ አንድ ነገር ለማለት ነው። አላህ ሱብሓነሁ ወተዓላ በኒካ ያስተሳስራችሁ የኔ ውቦች ነው የምለው። ማሻአላ ተባረከላ በጣም ነው የሚያምሩት። ግን እውነት ወንድሜ የደበቅን ነገር አለ ማለት ነው። ሰምተሃል? እኔ ዩቲዩብ ገና ተመጀመሩ ዩኒቨርሲቲ ያለ ነው ገና የምከታተለው። ግን እሱ እንደዚህ አይነት ሴቶች ጋር የመቀራረብ ምናምን ነገር የለውም። ያኔም አደብ የሆነ ልጅ ነው ማለት ነው። አህላቁም ሁሉ ነገር ማሻአላ ተባረከላ። ግን አሁን ያመጣው ባህሪ ይችል ልጅ ማለት ነው እንደ እውነት ከኛ ደብቀህ ማለት ነው ከኛ ደብቀህ እኔ ካስራህ ነው እንጂ እውነት እኔ የለሁበትም። ወንድማችን አይደለም ሴት ልጅ እንደዚህ መቀራረብ ቀርቶ አይደለም እጅ ለእጅ መያዝ መነካካትም ቀርቶ አይደለም እጇን መጨበጥ ልክ እሳት እንደመጨበጥ ያህል ነው። እና አንዳንዶቹ ምንድነው የሚሉት ሀባይ በቃ በውስጥ ጨርሶ ነው ምናምን ነገር ምናምን ይላሉ። ጣይ ባሳውቁንና እንትን እንበል ወይም ደግሞ ይሄ ነገር ስህተት ነው፣ ይሄ ነገር ሀራም ነው። ሀባይ እንደዚህ ጥሩ አይደለም፣ ከእስላም ልጅ የሚጠበቅ አይደለም። ሀባይ እና በውስጥ እንዲካስራችሁ ጨርሳችሁ ተሆነ ማለት ነው ወንድሜ ሹክ በሉንና እኛም አብረን እንደሰት የለውበትም ምን እና አሁን ሶሻል ሚዲያ እየተወራ ያለው ምንድነው? እሱ ይሄን አይሰራም በውስጥ ጨርሶ ነው ምናምን ነገር ምናምን ይላሉ። አንዳንዶቹም ደግሞ ይጀልጡታሉ በስድብ ማለት ነው። ተጀልጦ በደንብ እየተጀለጠ ነው ማለት ነው ትላላችሁ ሀባይ። በጣም የሚያሳዝነው። እስቲ እንትን በሉ ሀባይ፣ እስቲ እናንተ ምን ትላላችሁ? ኮሜንት ላይ አስቀምጡልኝ። እውነት በውስጥ ጨርሰው ነው ወይስ ምንድነው? እስቲ ያለውን ነገር ሹክ እንባባለ ማለት ነው ሀዋይ። በውስጥ ግን ተጨረሱ ያኔ አሪፍ ነገር ነው። ግን ዝም ብሎ ለመጃጃል ተሆነ መጃጃል ያስረጃል። ትጃጃል ትቀደምና እኔ የለሁበትም ሶሻል ሚዲያ ላይ መጥቻ አለቅሳለሁ ብትል ማለት ነው አንተ ስታለቅስ ነው ይስቃለሁ። ሰምተሃል? እና ወንድማችን በሐላል ነገር ተሳሰሩ ነው የምለው። አትዘገይ፣ ቶሎ ብለህ ወደ ኒካ አንጣ እህትህን በኒካ ተሳሰሩ። ሁሉ ሙስሊም እህዋን አህዋት በእህት ላይ ሲደረግ የማትወደውን በሌላ ሴት ልጅ ላይ አታርገው ነው የምለው። አኺ ወንድሜ በኒካ ተሳሰሩ፣ ተዋለዱ፣ ክበዱ እላለሁኝ። ከክፉ ነገር አላህ ይሰውረን ይሰውራችሁ። እስቲ ኮሜንት ላይ አስቀምጡልኝ። እንደ እኔ ተጠራጠረ ሰው አለ? ኒካ አስሯል በውስጥ የሚል እስቲ ማን ነው እጁን ያወጣ? በውስጥ ኒካ አስሮ ነው እንደዚህ የሚሆነው እንጂ እሱ ሙስታሂል ከሴት ጋር እንደዚህ እኔ ያኔ ስንል ሲላፋ አይተነው አናውቅም የምትሉ ማለት ነው። እስቲ ኮሜንት ላይ አስቀምጡልኝ ሀባይ። እኔ አይቼው አላውቅም ከሴት ጋር እንደዚህ ሲላፋ ምናምን ነገር አይቼው አላውቅም። ግን አሁን በውስጥ ሸብታ ያደርግ አይቀርም እንዳይሰማብን ነው መሰል እንግዲህ ያው እንዳይሰማት አይሆን ያው ታውቃላችሁ እንደዚህ ድግስ ስታስቡ ምናምን ነገር በደንብ አድርጋችሁ አንዳንድ ሰዎች ማለት ነው ዝም ብሎ እንዳለ ነካ አድርጎ እንትን ብሎ ማለት አይፈልጉም። በደንብ ደግ ሰው ምናምን ነገር ነው ያኔ ስላቸው በቃ ባለው አቅም ማለት ነው። እና ዝግጁ እያደረገ ነው መስል እና ሰርጉን እንድጠራ ሰምተሃል? እንመጣለን። እሺ የኛ ወንድም እና ይሄ ነገር ግን ያኔ ኒካ ታተሳሰራችሁ ይሄ ነገር ቢቆም ባይ ነኝ። ሀራም ነው ወንድሜ፣ ይሄን ነገር አቆሙት። መዋደድ ደስ ይላል፣ ግን እንደዚህ በጣም መቀራረቡ በጣም ያስፈራል። አኺ ተመቀራረብ ብዛት መጥፎ ነገር ይመጣል ወንድሜ። እባክህ የምትዋደዱት ሆነ ብዙ ሶሻል ሚዲያ ሌላ ወሬም ከሚወራ ወደ ኒካችሁ ግቡና እኛንም ልባችንን አሳርፉት እባካችሁ። እንደ ስነ ስርዓት እና ደግሞ እኮ እንዴት ደስ እንደሚሉ ማሻአላ ተባረከላ በጣም ደስ ይላሉ። እሷን ቀወም የሆነች ናት፣ እሱ ማሻአላ ደስ ይላሉ። ርዚቅ ባል ሀጅ ነው ሀዋይ። ርዚቅ ትዳር ዝም ብሎ እንደዚህ ቃቃ ጨዋታ አይደለም።
ጨዋታ ማነው እንደኔ ጨዋታ ሲወል ያኔ የሚወደው ጨዋታ በጣም ነው የምወደው እስካሁን ድረስ ማለት ነው። ሀባይቢ ጨዋታ አይደለም ትዳር። ትዳር ማለት መስተሪያ ነው። ትዳር ማለት በቃ እኔ እንጃ። ተሰተሩ ሀባይቢ ታገባችሁ ያኔ ለዩልኝ ምናምን ነገር አይደለም። ለዩልኝ ለይስሙልኝ። ባሪፍ ቪዲዮ ይዤላችሁ እመጣለሁኝ ስለ አብየር ስለ ቲክቶከሯ ምግብ ሰሪዋን የምታውቋት እስቲ ኮሜንት ላይ ጻፉልኝ። እሷ እንዴት አድርጋ የቀለበት ስነ ስርዓት እንዴት እንዳደረገች የኒካ ገንዘቡን ምን እንዳደረገች ምናምን ነገር ማሻአላ ተባረከላ። ያኔ በጣም በቃ የሴቶች ተምሳሌት ማሻአላ። ቲክቶክ ላይ ስትጨፍር ወይም እንደፈለገች ስትዘል አይተናት አናውቅም። አንድ ቀንም ስትር ብላ ነው የምትኖረው። በዛ ላይ ሂጃቦቿ አይነጥሏትም። ማሻአላ ያኔ በቃ የተሰተረች እህታችን ናት። እኛንም አላህ ይሰትረን። ግን ደግሞ የኒካ ፕሮግራም የተደረገ ጊዜ ያደረገችውን ስትግባር አይታችኋል። ያኔ በቃ እንደዚህ ብዙ ነገር ተደግሰው ምን ተብሎ በቃ እንደዚህ ጓደኞቿ አንጥታ አስጨፍራ ምናምን ነገር ያጥሩ አይደለም ሀባይ አላህ የሚቆጣለ እና ከሷ ተማሩ። ኢንሻአላህ ቀጣይ ቪዲዮ ሰራላችኋለሁ ስለ አብየር ስለ ቲክቶከሯ። እሷ ማናት ምንድናት ምን ሰርጋ ነው ሶሻል ሚዲያ ላይ እንደዚህ ስሟ እየተነሳ ያለው እንደዚህ የኒካ እንትኗን በቁርአን አደረገች ምናምን ነገር እየተባለ ስም ይወራው ምናምን ነገር ያኔ ምንድነው ሰርጋ ነው እህታችን ማናት እሷ? ይሄንን ኢንሻአላህ ቀጣይ ቪዲዮ ይዤላችሁ እመጣለሁ። ግን ለዛሬው ምንድነው ይዤላችሁ መጣሁት ሀባይብ እባካችሁን አሳውቁን ነው የምንለው። እባካችሁ አሳውቁን፣ አታልፉን። በቃ ባጭሩ እንደዚህ እንድሰርግናል ብላችሁ ተናገሩ። ሰጥታችኋል። ቶፊቅ ስርርኩኝ እንትና ሚፍታህና ዲና የኔ ወድ አዎ ባህላት ተሰስራችሁ ኖሮ እንደዚህ ግን ሶሻል ሚዲያ ላይ መባባሉ መገላፈጡ ይላ ለእኔ ደስ አይለኝም። እና አላህ ይሰትረን እኔንም እናንተንም ሀባይቢ ከክፉ ነገር አላህ ይሰውራችሁ። ሌላ ምላችሁ ምንድን ነው አላያችሁትን አታውሩ። እኛ ምን አሳወቀን? ከአስረው ሊሆን ይችላል። በቃ ይሄን ሰው ማለት ነው። አንዳንዱ ሰው ለማያገባው ነገር በማያገባው ነገር ገብቶ ማለት ነው ይደክማል። እኛ ምን አገባን? ግን እንደዚህ እሱ ሐራምና ሐላሉን ጣፍቶት እንዳይመስላችሁ እንዲዘተር ያው ስንት ማለት ነው ወደ ኒካህ ፕሮግራም ቶሎ ብለው እንዲመጡ መምከር ነው እንጂ ሌላ ስድብ ምናምን ነገር ጥሩ አይደለም። የሰው ልጅ ሲያጠፋ ማለት ነው ሀባይ የሰው ልጅ ሲያጠፋ መምከር ነው እንጂ መስደብ ጥሩ አይደለም። ምከሩ። ሰውን የሚሰማችሁ ተሆነ ይሰማችኋል። ያለው ነገር ይሄ ነው። ተሰተሩ። አላህ ይሰትራችሁ እኔንም እናንተንም። ወደ ኒካ ፈጠን ብላችሁ ግቡ። ወደ ዱክ በድናለን። በጣም ደግሞ ደስ የሚሉት ማሻአላ አላህ ይጨምርላችሁ ፍቅራችሁን። ወደ ኒካ ፕሮግራም ቶሎ ብላችሁ ፈጠን ብላችሁ ግቡ ነው የምለው። የእህትነት ምክሬን ነው፣ የታዘብኩትን ነው፣ ሶሻል ሚዲያ ላይ እየተላለፈ ያለውን ነው። ይሄ የእህትነት ምክር ነው ሀባይ እና ፈጠን ብላችሁ ወደ ኒካ ፕሮግራም ግቡ። ርዚቅ ባላህ እጅ ነው። ግን እንደዚህ ሶሻል ሚዲያ ላይ በቃ የሆነ እንደዚህ ሲሆን ያስጠላል። እና ወንድሜ እሰብበት። ይህን ይመስላል። ተመርሃል ማሻአላ። ያኔ በማንቀደ እንደዚህ ሲገላፈጥ እንደዚህ ትሸሸሽ እህች አለቅም። ግን አሁን ጥሩ አይደለም። አላህ ይጠብቃችሁ ሁላችሁንም። አላህ ከክፉ ነገር ላይ ይሰውራችሁ እና ተጋቡ እላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።